ያለው ሰለሞን እባላለሁ። ያው በወረዳ 5 ነዋሪ ነኝ። ናፖሊዮን ወልዴ ይባላል። የወረዳ 5 ነዋሪ ነኝ። አብዲ መሐመድ እባላለሁ። ከወረዳ 5 ቀጠና 7 አሁኑ ነዋሪ ነኝ። ከቀጠና 4 ነው። የብልጽግና ፓርቲ አባል ነኝ። በብልጽግና ፓርቲ አባል ከሆንኩባቸው ጊዜያት ጀምሮ በተለያዩ አይነት ጉባኤዎች የብልጽግና ዓላማን እና ራዕይ አብሬ ሆኜ በሚሰጠው ልክ ተሳተፍኩና ሁለንተናዊ እንቅስቃሴ እያደረኩ ተጠቃሚም ጠቃሚም የሆንኩኝ ሰው ነኝ እያልኩኝ ከዛ ባለፈ የብልጽግና ፓርቲ በእውነት ከዚህ ቀደም በተለያየ አይነት መንገድ ሰዎች ራሳቸውን ለመለወጥ ሀገር ወጥተው ስንት ቦታ ሄደው ስደትን የሚያስቡትን አይነት አስተሳሰብ የነበረኝ ሰው ነበርኩ። አሁን ግን በሀገራችን ሰርተን መለወጥ እንደምንችል ያው የብልጽግና ፓርቲያችን ከመሰረቱ እስካሁን ድረስ በሀገራችን ላይ በሚያደርገው ልማት፣ ኢኮኖሚ እንቅስቃሴ ሁሉ አጠቃላይ ያለውን ነገር በሁሉ መንገድ የሚታይ ነው። ለውጡ ሰፊ ነው። በዚህ ለውጥ ተጠቃሚ ነን። የወጣቶች ማህበርም ሰብሳቢ ነኝ። ብልጽግና ፓርቲያችን ያለፉት 6 ዓመታት ተቀላቅዬ ዘርፈ ብዙ የሆኑ አገልግሎቶችን እያገለገልኩ እገኛለሁ። ከማገልገል ባሻገር ደግሞ በብዙ ነገሮች ተጠቃሚ ሆኛለሁ። ለምሳሌ ትልቁ የአዲስ አበባ ላይ የመኖሪያ ቤት ችግር ነው። የመኖሪያ ቤት ችግር ተቀርፎልኝ እየኖርኩ እገኛለሁ። እኛም እንደ ህዝብ ተጠቃሚ የሆንባቸው ነገሮች አሉ። ከዚህ በፊት የተማገሩና አናውቅም ነበረ። የዶሮ እርባታ፣ የተለያዩ የጓሮ አትክልቶች በመጠቀም ከጓሮዬ ለምሳሌ ነው ከጓሮዬ እንትን በሚለው የተማገሩና ከተማዋ ራሷን ይችላል እንድትሄድ የገጠሩን ብቻ የግብርና ግብዓቶችን ከመጠበቅ ከየቦራችን ደግሞ እንትን ስንል ገበያን እናረጋጋለን። እንግዲህ እስካሁን ድረስ ስብሰባም ስንጠራ በደንብ እየተካፈልን በሴቶች ዙሪያ ያለው ሴፍትኔትም ተጠቃሚ እንድንሆን ሴፍትኔትም አምጥተው መዝግበውናል። ሁለተኛ ደግሞ በወረዳም አንዳንድ ስልጠናዎች ሲመጡ ቴክኒክና ሙያ እየሄድን ሰልጥነን በልብስ ስፌት ሰልጥኛለሁ። አሁን እኔ ለምሳሌ በልብስ ስፌት ሰልጥኜ ሰርቻለሁ። በፀጉር ስራም ሰርቻለሁ። አሁን ደግሞ በሚመጣው እድል ብዙ እየተጠቀምን ነው። ከዚህ ከተጠቃሚነት ባለፈም እንደ ግል ቃል በሚገባው ብልጽግና ፓርቲ በየደረጃው ህዝብን ከተጠቃሚነት አንጻር ከሚሰራቸው ስራዎች አንዱ ያው የማህበረሰብን የግለሰብንም ህይወት የመለወጥ እንደመሆኑ እኔ እንደ ህዝብ ችግሬ የመኖሪያ ቤት ችግር ነበረብኝ። የመኖሪያ ቤት ሰጥቶ የመኖሪያ ቤት ባለፈ በመልካም አስተዳደር ችግር እንደ ህዝብ ችግር ታይቶ የበለጠ የተሻለ በመስጠትና ኑሮን ለመለወጥ የኑሮውን ውድነት ለመቀነስ ደግሞ በከተማ ግብርና እንድጠቀም ዶሮ በመስጠት ዛሬ እኔ በተለያየ አይነት መንገድ ዶሮዎቼን እንቁላል እያገኘሁኝ ለሌላውም ሰው ተመጣጣኝ አይነት ህይወት እንዲኖርና ራሱን እንዲችል ተመጣጣኝ የኑሮ ሁኔታ ለመቆጣጠር የሚያስችል ነገር ያየሁትንም ደግሞ የተጠቀሙበት ሁኔታ አለ። ብልጽግና ከመጣ ጀምሮ ብዙ ነገሮችን አይተናል። ብዙ ነገሮች ተሰርተዋል። ብዙ ልማቶች ከዚህ በፊት አይተናቸው የማናውቃቸውን ነገሮች ከዚህ በፊት የነበሩ መንግስታት ሲያደርጉት የነበረ ሳይሰሩት ያለፉትን ነገር ብልጽግና አሁን እየሰራ የኮሪደር ልማት የተለያዩ ድርጅቶች ተቋማት ያልነበሩትን ብልጽግና ደግሞ ተቋማትን እየፈጠረ እያደራጀ ለቀጣይ ትውልድ የሚሆኑ ስራዎችንም እየሰራ ይገኛል በአሁኑ ሰዓት። ስለዚህ ገበያ ስናረጋገጥ ደግሞ ህዝብ ተጠቃሚ ነው የሚሆነው። የዋጋ ንረት አይኖርም።
እነዚህን በብልጽግና መንግስት ነው ያገኘናቸው። ሌላ ደግሞ በስልጠናም ከዕዳ ወደ ምንዳም ስልጠና ወስደናል። በተጨማሪ ያው 7/24 ኢትዮጵያ ውስጥ አዲስ በዓል ከበዓል ወደ እንትን በሚለው ርዕስ እንትን ላይ አሁን 7/24 የሚባል ኢትዮጵያ ውስጥ አልነበረም። እኛ የምናውቀው ውጭ ዓለም ላይ ነው 24 ሰዓት ይሰራል ሲባል የምናውቀው ውጭ ሀገር ውስጥ ነው። ብዙ ጊዜ የምንሰማውም ማዳመጠው ግን ዛሬ ሀገራችን ላይ ደግሞ 7/24 እየተሰራ ነው። ቀን እስከ 12 ሰዓት ማታ እስከ 12 ሰዓት ይሰራል። ይሄ በዓል ለኢትዮጵያ አዲስ ነው። ይህንን ያመጣው ብልጽግና ነው። ስለዚህ እነዚህ በዓላት እየዳበሩ ቢሄዱ ደግሞ ሀገራችን ወደ ብልጽግና የምትሸጋገርበት ጊዜ ረጅም ሳይሆን ቅርብ ጊዜ ካደጉት ሀገራት እኩል ትሰለፋለች ብዬ አምናለሁ። ብልጽግና ካመጡት ትሩፋቶች እኔ ተጠቃሚ ነኝ። ለምሳሌ በዶሮ እርባታ ቤት ውስጥ 10 ዶሮዎች አሉ። አረብ አለው፣ ሰው ቤት ነው። ለስታቸው ለተከራዮችም እነሱም ተባብረው 2 ልጆች አሉ። ለወንዶች ልጆቼ እዚህ ውስጥ ኮሞዲኖ አንጥቼ ባረባ ምን ይመስላችኋል ስላቸው ችግር የለም ያንተ ልጆች የኛ ናቸው በሚል ግቢ ውስጥ አረባለሁ። አስተዳደሮች እንቁላል ከውጭ ገዝቼ አልጠቀምም ከቤት። ከዚህ በፊትም በሴፍቲኔት ተጠቃሚ ነኝ። የከተማ ግብርና 34 አባላት ነበሩ። በዛ ውስጥ 34ቱን አባላት አስተባብሬ እንደ ካቦ፣ ቆስጣ፣ ጎመን፣ ሰላጣ የተለያዩ ነገሮችን ተክለን በጋራ እንጠቀም ነበር። ይህንም ያመጣው የብልጽግና መንግስት ነው። ከዚህ በፊት አይተናቸው አናውቅም። አሁን እንደ ሀገራችን ደግሞ ሀገራችን በፊት እርዳታ ጠባቂ ነበረች። አሁን በብልጽግና መንግስት ደግሞ እርዳታ አንፈልግም፣ ራስ በራሳችን እንችላለን በሚል ስንዴ ሀገራችን እያመረተች ነው በአሁኑ ሰዓት ያለችው። በአሁኑ ሰዓት እኛ ተጠቃሚ ባይሆን ባንሆን ወደ ውጭ ኤክስፖርት እየተደረገ ነው። በፊት እርዳታ የሚመጡ ስንዴዎች ቀርተው መንግስት የእርዳታ ሀገራችን የሚመረተውን ስንዴ በእርዳታ ፈንድ አድራጊ እርዳታ ሰጪ ሀገራት ብሮች ሲሰጡ እርዳታውን ግብዓት ደግሞ ከሀገራችን ውስጥ እየገዛ ነው። ለአንዳንድ የተጎዱ አካባቢዎች ድርቅ በዝናብ እጥረት የተጎዱ አካባቢዎችን መንግስት አሁን የሚረዳው በሀገር ውስጥ ግብዓት ነው። ውጭ አልተፈለገ ሀገር ውስጥ በተመረቱ ስንዴዎች ነው። በፊት ግን ከውጭ በሚመጡ ስንዴዎች ነው ስንረዳ የነበረው። አሁን ራስ በራሳችን ይችላል የተወሰነ መጠን ሙሉ ለሙሉ እንትን ባይልም ባላንስ እያደረግን ሀገራችንን እንትን እያከናወነ ይገኛል መንግስት። ይህም ጥሩ ነገር ነው። የብልጽግና ጥሩ ነገሮች ከሆኑት አንዱ ነው። ስለዚህ በእኔ በኩል ያሉት ይሄ ናቸው። አመሰግናለሁ። እንደገና ደግሞ በሚመጣው አንዳንድ ነገር ላይም ወረዳው ያንን ይረዳናል፣ ይጠቅመናል። በጓሮ አትክልት አምጥተው ትከሉ፣ በየበራችሁ ላይ ደጃችሁ ላይ ትከሉ ብለው ሰጥተውናል። እንደገና ደግሞ ዶሮ ኑና ውሰዱና አርቡ ዶሮ እያለ ዶሮውን ለማርባት እስኪመጣ እየጠበቅን ነው ዶሮውን እና በጣም ጥሩ ነው። አሁን ያለው ሁኔታ ለሴቶች በጣም ድጋፍ እየተደረገ ነው። በወረዳችን ላይ የሚደረገው አሁን በሌማት ማጋራት ራሱ እዚሁ እናቶችን ደሃዎችን እያስጠቀመ ነው ወረዳው። ይህም ጥሩ ነገር ነው። እንደገና ደግሞ ለአቅመ ደካማ የሆኑ አሮጊቶች ቤትም እየሰራ እየረዳ ነው እያኖራቸው ያለው እና ስለዚህ ጥሩ ነው። በዚሁ ቀጥሉበት። ሌሎች ወጣቶችንም ከአልባሌ ድርጊት ወደ እኛ አስበን ያለውን ነባሪ ሁኔታ የመንግስትን ትክክለኛ አቋም እያሳየው ሰዎች እውነታን ይዘው
እውነትን እንዲሟገቱ ከእውነት ጋር አብረው እንዲኖሩ እያደረጉ ይገኛለሁ። ብልጽግና ፓርቲያችን በፊት ከነበረው ስርዓት እና ከዛም በፊት በነበሩ ስርዓቶች ያሉትን ፈጽሞ እንደ በወሬ ደረጃ እንደምትሉት አይደለም። ብልጽግና ፓርቲ በጣም መሬት ወርዶ ስራን የሚሰራ በተግባር ለውጥን እያሳየን ያለ ፓርቲ ነው። በቀጥታ ከአድዋ 00 ጀምሮ የከተማው የኮሪደር ልማትን በግልጽ ማየት ነው። የትኛውም ዓለም ላይ ያለ ሰው ያለውን ነገር በግልጽ መጥቶ አይቶ ኢትዮጵያ በለውጥ ጎዳና ላይ እንዳለች እየመሰከረ ያለ ነው። ይሄ ደግሞ ለቀባሪ ማርዳት ነው። ሁሉም ኢትዮጵያን ወንድም እህቶችን የምጋብዘው ወደዚህ ፓርቲ ያልተቀላቀሉ ተቀላቅለው ይህን ፓርቲ እንዲያግዙ ከዚህ ፓርቲ ጋር የተሻለች ነገር ኢትዮጵያን እንድንገነባ ጥሪ ያስተላልፋለሁ። አመሰግናለሁ።